ሰላም እንዴት ናችሁ? ዛሬ ስለ ሰላም እንዴት ናችሁ? ውድ የዩቲዩብ ቻናል ተከታታዮች ሰላማችሁ ይብዛ። እኔ በጣም ደህና ነኝ። ዛሬ ስለ አንድ ነገር ላወራችሁ ነው የመጣሁት። ከፕሮፎርም እና ከላይቭ አካውንት ወይም ደግሞ ከፐርሰናል አካውንት የትኛው ይሻላል የሚለውን ነግራችሁ የመጣሁት። እናንተ የትኛው ይሻላል ትላላችሁ? ፕሮፎርም ወይስ ላይቭ አካውንት ወይ ደግሞ ፐርሰናል አካውንት? በመጀመሪያ ፕሮፎርም ምንድን ነው የሚለውን ነገር እናብራራለን። የማታውቁ ሰዎች ስለምትኖሩ አዲስ ለሆናችሁ ልጆች ፕሮፎርም ማለት ለትሬደሮች ገንዘብ የሚሰጥ ካምፓኒ ሆኖ ትሬደሮች አስፈላጊውን መስፈርት ካለፉና ካሟሉ በኋላ ትሬድ እንዲያደርጉ ትልቅ አካውንት ሳይዝ ያለው ገንዘብ ይሰጣቸዋል ማለት ነው። በትንሽ ገንዘብ ይገዛሉ ማለት ነው። ለምሳሌ 5000፣ 10000፣ 15000፣ 50000፣ 100000፣ 400000፣ 200000 ሊሆን ይችላል። በትንሽ ገንዘብ ገዝተው ፈተናውን ሲያልፉ የአካውንት የነሱ ይሆናል ማለት ነው። ፐርሰናል አካውንት ማለት ደግሞ ብሮከር ላይ ቀጥታ ገንዘብ ዲፖዚት በማድረግ ትሬድ ማድረግ ማለት ነው። ለምሳሌ እንደነ ኤክስነስ፣ ኤክስኤልኤም፣ ኤችኤፍኤም ያሉ ብሮከሮች ላይ ቀጥታ ዩኤስዲቲ ገዝታችሁ ዲፖዚት በማድረግ 10፣ 20፣ 30፣ 40፣ 50 ሊሆን ይችላል። ያንን ወስዳችሁ ዲፖዚት አድርጋችሁ በራሳችሁ ገንዘብ ትሬድ ማድረግ እሱ ፐርሰናል አካውንት ይባላል። ከካምፓኒዎች ከባለ ገንዘቦች ገዝታችሁ ትሬድ ስታደርጉ ደግሞ ምን ይባላል? ፕሮፈርም ይባላል። የፕሮፈርም እና የፐርሰናል አካውንት ልዩነት ይህን ይመስላል። አሁን ምን ሄደው የትኛው ይሻላል ወደሚለው ነው። which one is the best ፕሮፎርም ወይስ ፐርሰናል አካውንት? እነዚህ ነገሮች ለማወዳደር በአራት ፖይንቶች ከፍዬ ላሳያችሁ ፈልጋለሁ። የመጀመሪያው ካፒታል ነው። ኢንተርምስ ኦፍ ካፒታል ወይም ካፒታል አንጻር ስናየው፣ ሁለተኛው ሪስክ፣ ሶስተኛው ፕሮፊት፣ አራተኛው ሩል፣ አምስተኛው ግሮዝ ወይ የአካውንት እድገት ወይ ደግሞ ግሮዝ። በአምስት ፖይንቶች ላሳያችሁ ብዬ ነው። ካፒታል ስንል ካፒታል ፕሮፎርምን ስናይ በጣም ትልቅ ካፒታል ለማግኘት የሚያስችል እድል ያለው ነው። ለምሳሌ $20 ወይም በ15 ወይም በ30 እንደየ ፕሮፎርሞቹ እንደየ ካምፓኒዎቹ ውድና ርካሽ ያለ 5000 መግዛት ይቻላል። 10000 በ50 መግዛት ይቻላል። በትንንሽ ገንዘቦች 5000፣ 10000፣ 20000፣ 100000፣ 200000፣ 400000 አካውንት ኦን ማድረግ ይቻላል በዚህ። ስለዚህ ፕሮፎርም ትልቅ ካፒታል ኦን እንድናደርግ ይረዳናል ማለት ነው በዚህ አካውንት። ነገር ግን መረሳት የሌለበት አስፈላጊ የሆነ የህጎችና አስፈላጊ የሆኑ ፈተናዎችን ማለፍ ደግሞ ግድ ይላል፣ እስኪ ይጠይቃል ማለት ነው። ሁለተኛው ፕሮፎርም ትልቅ አካውንት እንድንይዝ ያስችለናል። ላይቭ አካውንት ወይ ፐርሰናል አካውንት ግን የራሳችን ነው ዲፖዚት የምናደርግ 10ም ሆነ 20ም ሆነ 15ም ሆነ ለአንድ ወይ ለሁለት ትሬድ ሪስክ አድርገን እሷን እንወስዳለን ማለት ነው። ለምሳሌ አንድ ሰው $20 ዲፖዚት ቢያደርግ ሁለት ትሬድ ወይ አንድ ትሬድ ላይ ብሎ ሊያደርጋት ይችላል፣ ጎልድ ትሬድ የሚያደርግ ከሆነ። ፕሮፎርም ከሆነ ግን 5000 ቢገዛበት ይህ 5000 ደግሞ ከ500 ሪስክ ቢኖረው ከ10 እስከ 20 ትሬዶች ሊወስድበት ይችላል። ስለዚህ ምንድነው ትልቅ እድል ያለው ትልቅ አካውንት ያለው ካፒታል ያለው የተሻለ ካፒታል ያለው ፕሮፎርም ነው ማለት ነው። ሁለተኛው ሪስክም ቀደም ብዬ እንደነገርኩት ትንሽ ገንዘብ የራሳችን ስናደርግ ቶሎ ብሎ አፕ እናደርገዋለን። ቶሎ ሪስክ ስናደርጋት ቶሎ አካውንቷ የመፈንዳት እድል አላት። ያኛው ግን ብዙ ጊዜ ሪስክ እያደረግን ብዙ እድሎች እንድንሞክር እድል ይሰጠናል ማለት ነው ከሪስክ አንጻር። ስለዚህ ከሪስክ አንጻር ፕሮፎርም ካምፓኒ የተሻለ ነው ማለት ነው። ምክንያቱም አንድ ሰው $20 ኤክስነስ ላይ ወይም ኤክስኤልኤም ላይ ወይም ኤችኤፍኤም ላይ ዲፖዚት ቢያደርግ 3 ወይ 2 ትሬድ እንዳደረገ ሉዝ ሊያደርገው ይችላል። ነገር ግን ፕሮፎርም ከሆነ በፕሮፎርም ገንዘብ ከሆነ ትሬድ የሚያደርገው ሉዝ እንኳን ቢያደርገው ብዙ ቀን ትሬድ አድርጎ ብዙ እድሎች ሞክሮበት ተምሮበት ሊሄድ ይችላል ማለት ነው። ከሪስክ አንጻርም የሚሻለው ፕሮፎርም ነው። ሌላው ፕሮፊት ስፕሊት ነው። ፕሮፊት ስፕሊት ፐርሰናል አካውንት ሲሆን ሙሉ በሙሉ የምናገኘው ፕሮፊት የራሳችን ነው። ሙሉ በሙሉ ኪሳራውም ራሳችን ሪስክ የምንወስደው ማለት ነው። የፕሮፎርም ሲሆን 80 በ20 የሚባል አለ። 80% እኛ እንወስዳለን። ለምሳሌ $5000 ፕሮፎርም ገዝተን አልፈን ትሬድ አድርገን 500 ዩኤስዲ ብንሰራ 80% ለእኛ 400 ዩኤስዲ ደርሰናል። 100 ወይ ደግሞ 20% እነሱ ይወስዳሉ ማለት ነው። ስለዚህ 80 በ20 ነው። ፕሮፊት ስፕሊት እንደ ፐርሰናል አካውንት ፉል አይደለም ማለት ነው። ሌላው ሩል ነው።
ፕሮፎርም ላይ ሩል የሆነ ከባባድ ሩሎች ወይም ህጎች አሉት። አካውንት ለመጠበቅ በጣም የሚጠቅሙ ሪስትሪክት የሚያደርጉ የጀማሪ ሰው ዲሲፕሊን እንዲገዛ የሚያደርጉ ከባድ የሚመስሉ ግን ጠቃሚ የሆኑ ሩሎች አሉት። ላይቭ አካውንት ወይ ደግሞ ፐርሰናል አካውንት ደግሞ ምንም አይነት ሩል የለውም። ራሳችን ካላስተካከልን ኤኒ ታይም ትሬድ ማድረግ እንችላለን። የሚቆጣጠረን የለም፣ ድሮዳውን የለም፣ ሊሚት የሚባል ነገር የለም። በዛኛው ግን ዴይሊ ድሮዳውን፣ ማክሲመም ድሮዳውን የሚባሉ ህጎች ስላሉ እነዚህ ህጎች እንጠብቃለን ማለት ነው። እነዚህ ህጎች ለመጠበቅ ስንል የትሬዲንግ ህግ እንማራለን። ስለዚህ ሩል መኖሩ እንደ ጥሩ ወስደዋለሁ ማለት ነው። የመጨረሻው አካውንት ግሮዝ ወይ ደግሞ የአካውንት እድገት አቅም የማሳደግ ሁኔታ ነው። አንድ ሰው የራሱን ገንዘብ ዲፖዚት አድርጎ አካውንቴን ፍሊፕ ላድርግ 10,000፣ 5,000 ወይ 1,000፣ 2,000 ላድርስ ቢል ከ20 ከ30 ዶላር ተነስቶ 1,000 መድረስ የማይቻል ነገር ነው። ቢቻልም በጣም ከባድ ይሆንበታል። ነገር ግን ፕሮፎርም የሚሰራ ከሆነ የሰው ችሎታ ካለው 10,000 ዩኤስዲቲ አካውንት ካለው ለምሳሌ 10,000 ዩኤስዲቲ በወር 10% መስራትና 100ን ወይ ደግሞ 50ን በወር 10% የ10,000 1,000 ዶላር ነው። ስለዚህ የ50ን ወይ ደግሞ 100 ዶላርን ወደ 1,000 ለማድረስ ግን በጣም ከባድ ነው። ስለዚህ በቀላሉ አካውንት ለማሳደግ በቀላሉ ገንዘብ ለመያዝ ፕሮፎርም የተሻለ ነው ማለት ነው። በመጨረሻ በእነዚህ የ4-5 ምክንያቶች ፕሮፎርም የተሻለ ነው ማለት ነው ለጀማሪ። ምክንያቱም ትልቅ ካፒታል አለው፣ ዲሲፕሊን እንድንማር ያደርገናል፣ ፕሮፊት በቀላሉ ይገኛል። ምክንያቱም ከትልቅ ገንዘብ ትንሽ ፕሮፊት መውሰድ በጣም ቀላል ነው። ምክንያቱም ሪስካችንም ከ1% በታች እያደረግንም ከ2% በታች እያደረግንም በቀላሉ ሪስካችን ማኔጅ አድርገን ገንዘብ መስራት እንችላለን ማለት ነው። ስለዚህ የዛሬ ቪዲዮ ይህን ይመስላል። ሀሳብ አስተያየታችሁ ጻፉልኝ። ኮሜንት፣ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በዛ ላይ ደግሞ በሚቀጥለው ቪዲዮ የትኛው ፕሮፎርም ይሻላል፣ የትኛው ለጀማሪ ጥሩ የሆነ ፕሮፎርም የትኛው እንደሆነ እሰራላችኋለሁ። በዛ ላይ ርካሽ የሆነ ፕሮፎርም እሰራላችኋለሁ። ስለ ፕሮፎርም ማወቅ የምትፈልጉት፣ ስለ ፎሬክስ፣ ስለ ክሪፕቶ ማወቅ የምትፈልጉት ካለ ኮሜንት አድርጉ፣ ጆይን አድርጉ፣ ይህን ቻናል ሰብስክራይብ አድርጉ። ይህ ቻናል እናሳድገው። አመሰግናለሁ።